አብርሃም ማለት ነው በግድ ከሷ ጋር ሳያፈቅራትና ሳይወዳት ከሩታ ጋር እንዲሆን አልፈልግም። የሚያፈቅራትና የሚያከብራት ልጅ ያረገዘችለት ሄርሜላ አለች አይደለ? ከሷ ጋር ነው መሆን የሚፈልገው። ስለዚህ ሩታ በግድ ከሷ ጋር መሆን እንደማይፈልግ ልነግራት ነው። እዚህ እንዳለች ተነግሮኛል። የሚወደው የሚያፈቅረው አብርሃም ሄርሜላ ነው እያልኩ ነው። የሄርሜላና የአብርሃም ህይወት እያበላሹ ነው ኤፍሬምና ሩታ ማንም እያልኩ እኮ ነው። ስለዚህ በግድ ከሷ ጋር ፍቅር የሌለበት አንድ ላይ መሆን ምን ያደርጋል? በልጁ እያያዘችው ማስፈራረት አለበት። ይሄ ልጅ የለም ደንጉጦ የመጣው በልጅ ስለጠራችው ነው። ልጅ የሆነ ነገር ሆኗል ስላለችው ነው። ሄርሜላ ያለ ቦታዋ የተገኘች ሴት ነች። ያለ ቦታ ደግሞ የተገኘ ሰው ሊከበርም ሊወደስም አይችልም። ስለዚህ ይሄ ነገር ልትረዳ ይገባል። አሁን ሩታን ማውራትም መናገርም አትችልም። አርግዛለች ሄርሜላ። ከሄርሜላ ጋር ላይፍ ጀምረዋል። አብረውም እየኖሩ ነው አልፎ አልፎ። ገብቷል። ከዚህ በላይ ምን ትልቅ ነገር አለ? እኔ አሁን ኤፍሬምንም ሩታንም ማናገር እፈልጋለሁ። በግድ ከነሱ ጋር ሊሆን አይችልም ይሄ ልጅ። ሩታ የታለች? የት ነው ሩታ የታለች? ምንድነው? ሩታና ኤፍሬም የታሉ? ምንድነው? ካሌብ ልቀቀኝ። እንዴት አብን ልቀቀኝ። ሩታን አጥቻት ነው የመጣሁት እያልኩ ነው ማለት ምን የተፈጠረ ነገር አለ? የተፈጠረው አንተም ራስህ እያየህ ነው። ልቀቀኝ። ሻውን አቤል ለምንድነው እንደዚህ ስሜት ምን ተፈጥሮ? ልቀቀኝ። የተፈጠረው እናንተ በጣም አስመሳይ እንደሆናችሁ አሁን ደግሞ አስመሳይነታችሁ እየጨመረ ነው። እዚህ ጋር የፈለከው ነገር ሩታ እዚህ ያለች ተብዬ ነው ቤቷ ቸክ ነው የመጣሁት። ካሌብ ልቀቀኝ። ካሌብ እኔ እናንተ ምንጣላ አልፈልግም። ለምን ምንጣላ? ካሌብ ልቀቀኝ። ምንድን ነው የፈለከው? ሩታ ቤቷ ሄጄ አጥቻታለሁ። ስለዚህ እዚህ እንደሆነች ተነግሮኛል። እሺ ስለዚህ እየሄድኩ ነው። እዚህ ነች አይደለች? ለምን የፈለከው? ሩታን ፈልጌ ነው። ሩታን ኤፍሬም ፈልጌያቸው ነው። ለምን የፈለካቸው? እኔ ስለፈለኳቸው። ካሌብ አቤል በመጀመሪያ ተረጋጋ። እንደዚህ ስሜት የሆነ የተፈጠረ ነገር አለ። ምንድን ነው የተፈጠረው? ይኸውልህ በግድ የለም የሚሆን ነገር የለም ካሌብ። የትኛውም ፍቅርም ሆነ የትኛውም ነገሩ በግድ የሚሆን ነገር የለም። ስለዚህ ማለት ነው ሩታን ማናገር እፈልጋለሁ። እስካሁን አናግሬያት አላውቅም። የወንድም የሚስት ነች ወይ ደግሞ የልጁ እናት ነች ብዬ እስካሁን ዝም ብያታለሁ። ኤፍሬምንም እሱ ነው። ኤፍሬም ደግሞ ጓደኛዬ ነው፣ የእሱ ደግሞ ወንድም ነው። እንከባበራለን ብዬ እስካሁን ዝም ብያለሁ። አሁን ግን ይበቃል። ስለዚህ ሩታ ቤቷ ድረስ ጥፋቷን አውቃ ቤት የለችም፣ ቤቷ ድረስ የለችም። ስለዚህ ቤቷ ሄጄ ላናገራቸው ኤፍሬም እና እሱ ላናገራቸው ቢቁበት የለም እዚህ ነች ተብያለሁ። ስለዚህ ካሌብ ልቀቀኝ። በመጀመሪያ ተረጋጋ። እንደዚህ ስሜታዊ ሆነ ሲጀመር ሩታ ምን ያደረገች? ምንም እኮ ያደረገችው ነገር የለም። ይኸውልህ በግድ ይኸውልህ አሁን ከኤርሜላ ጋር ነው ላይፉ። ከኤርሜላ ጋር ባልና ሚስት ሆኗል። ልጅ አርግዛለታለች ሄርሜላ። ስለዚህ ከሩታ ያለው ነገር ጨርሷል። በህግም ሆነ ፊት ነው የጨረሰው። አሁን በልጁን እያመካኘች ልጁ ታሞባል እና ፈጥነ ድረስ እያሉት እያታለሉት ነው። እዛ ጋር ህይወት እየበጠበጠ ነው እየበጠበጡ። ስለዚህ መናገር ካለብኝ ልናገር። በግድ የሚሆን ነገር ስለሌለ አሁን ላወራት። እንደዚህ ሆነ በመጀመሪያ ደረጃ ሩታ ማግኘትም ማውራትም አትችልም። ስማኝ አንተ አውራረ እኔ ደግሞ ላውራበት። ይኸውልህ ሲጀምር በግድ በአስገድዳ እጁን ይዛ አንቃ ቤት አላመጣችው ኖ ይኸውልህ በልጁ እያመካኘች ነው። ልጅ ታሟል እያለችው ነው። የሩት የመጣው ብራዘር እኮ አሁን ትናንትና የተፈጠረ ብላ ሄርሜላ እንደዛ ሆነች ብላ ነው እንደዚህ የምትሆነው። አንተ ይኸውልህ ስማኝ፣ ብዙ ነገር ነው የተበላሸው። ሰምተኛል አይደል? ብዙ ነገር እየተበላሸ ሄርሜላ ሌላ ነገር ውስጥ እየገባች ነው። በዚህ ምክንያት ደግሞ እኔ ዝም ልል አልችልም። ምክንያቱም እስካሁን ዝም ብያለሁ። አቤል አሁን ዛቻውና ማስፈራራቱ ዛቻ አይደለም። ይኸውልህ ካሌብ እኔ አሁንም ልበጠብጥ ምናምን አይደለም። ከዚህ በላይ ላዋራት ነው። ቤቷ የለችም። ጥፋቷ አውቃ ኤፍሬምም እሷ አርፎ ተቀምጧል። ይኸውልህ በመጀመሪያ ደረጃ እንደዚህ ስላወራህ እንደዚህ ስላደረግ ሩታ ያለችበት ቦታ አሳያለሁ እነግርሃለሁ ማለት አይደለም። አልነግርህም። ምክንያቱም ሩታ ያጠፋችው ምንም ነገር የለም። ሲቀጥል ትናንትና አብርሃምም ሆነ ሄርሜላ እዛ ቤት የተገናኙ ልጁ ብሎ ሄዶ ነው። እንደዛም ባከሩ ምን ያደርጋታል? ይሄ ሁሉ እኮ ሊፈጠር ልጁ ይኸውልህ እነሱ የጠሩት ምክንያት ወጥመዳቸው ነው። ገብቶሃል አይደለ? ምናልባት አንተ ከነሱ ጋር ልትሆን ትችላለህ፣ ላታዳምጠኝ ትችላለህ፣ ላትሰማኝ ትችላለህ፣ ምንነግርህ ነገርም ላይጠማኝ ይችላል። ስለዚህ በግድ የሚሆን ነገር አለ ካሌብ? አንድ ጥያቄ ልንገርህ። በግድ የሚሆን ነገር የለም። እነሱ ግን እያደረጉ ያሉት በግድ እጅጉን አስራምተውታል። ቤት ኖ አይደለም፣ በልጄ እየያዙት ነው። ልጁ ላይ ነው የመጣው። አቤል ለምንድን ነው የማትረጋጋው? ታሟል ብለው ነው የመጡት። እዛ እየበጠበጡ ነው። ልጁ ዳፍቆት ይሆናል። ገባ? ወይም ደግሞ ህፃንየው የአባት ፍቅር አስፈልጎት ወይ አንድ እቀፎ ልትለው ይችላል። አይደለም፣ ስማኝ ይኸውልህ ካሌብ
እንደ ወንድ ልጅ። እሺ አንተ ግን ጠይቅሽ አንተ እንደዚህ በሙሉ ስሜታዊ ሆንኮ ትናንትና ሄርሜላ እንደዛ ሆና ስለወጣችና ትንሽ ብጥብጥ ስለተፈጠረ ነው አይደል? ትንሽ አይደለም ይሄ ከባድ ብጥብጥ ነው። ሄርሜላንም እንዲጠሯት ቤት እንድትመጣ አርገዋታል እያልኩ ነው። ሰምተኛል አይደለ? አብርሃም ቤት እንዲገኝ አረጉ። ከዛ ደግሞ ሄርሜላ እንድትመጣ አረጉ። ይሄኛው ትክክል አይደለም። የተሳሳተ አይደለም። ይገባኛል። ማንጠራት ሄርሜላ ማንጠራት ይገባኛል። ሄርሜላ ቤቱ ድረስ ማንጠራት እስኪ ንገረኝ። ማንጠራት እሱን ያውቃል። ኤፍሬም ካየ ኤፍሬም ማላቀም ያልጠራዋትም አለ ካሌባ ለምን እንዴት አስፈቀደ? እሺ እንዴት ትሄድ ምን ላወራት ነው? ጓደኛዬ ነች፣ የድሮ እንደ እህቴ ማውራት ነው። በግድ የማይሆን ነገር እንደሆነ ልነግራት ነው። አብርሃም በግድም አድርጋ በምንም አድርጋ ምንም ፈጥራ ልትመልሰው አችልም። በቃ አሁን የራሱ ህይወት ጀምሯል። ይኸውልህ ከሄርሜላ ጋር ስለሆነ አይደለም ይኸውልህ ከሩታ ጋር ማይሆን ኬር ብቻውንም ቢሆን ከሩታ ጋር ባሁን ጊዜ የሚሆንበት ታይም አይደለም። ስለዚህ ላናዳት እሱ ፈጣሪ ነው የሚያውቀው። በመጀመሪያ ሶሪ ተጣላ ተለያየ ማለት እስከ ጭራሹ አይገናኝም ማለት አይደለም። በመጀመሪያ ደረጃ ሲቀጥል ደግሞ እንደዚህ ሁሉ መሆን አይጠበቅብም። አንተም ትናንትና ይኸውልህ የተፈጠረው ነገር በእርግጠኝነት አንተም አለህበት። ይህ ልል የቻሉት ምንድነው ሄርሜላና አብርሃም እንደዛ መጣላታቸው ያለ ምክንያት ይሁን አይሁን እሱ ሌላ ጉዳይ። ነገር ግን አንተም አብርሃምም ከሩታ ጋር ታርቃችሁ ከኤፍሬም ጋር ታርቃችሁ በእርግጠኝነት አንድ ላይ እንደምትሆኑ 100% አንዱንም እኔ አልሆንም። አንተም ትታረቃታለህ። እየሰማኸኝ ነው? አብርሃም አንተ እንኳን አብርሃም አንተ ራሱ ከሩታ ጋር ታርቀህ ሰላም ትፈጥራለህ። ምን አርገኝ ከሩታ ጋር እንደምታረገኝ ምን ላረጋህ አይደለም። ፍቅር በይሳት ፍቅር ይገዛል አይደል? ሲቀጥል ደግሞ ትናንትና የተፈጠረው ነገር ያለምንም ምክንያት እንዳልሆነ ሊገባ ይገባል። ስለዚህ ሄርሜላ ከህይወቱ እንደማታስፈልግ አብርሃም ራሱ ጠንቅቆ ስለሚያውቅ አንተም ይሄን ነገር ፍላጎቱን ጠብቀህ እኛም እናውቃለን። ያለ አብርሃም ፍላጎት ከሄርሜላ ጋር ለትድረው እኔ የአብርሃም ፍላጎት አይደለም። የአብርሃም እኮ ፈልጎ ነው እያደረገ አብርሃም ከሄርሜላ ጋር መሆን አይፈልግም። በእርግጠኝነት ነው የምታስቡት። ያለ ፍላጎቱ ደግሞ አንተ አታስገድደው። እንደማመጥ ሩታ ማስቀየም አለ ላወራት ነው እየሄድኩ ያለሁት። በግድ የማይሆን ነገር በቃ ምንም የምታደርገው ነገር ልክ እንዳልሆነ ልነግራት ነው። አንተም ደግሞ በግድ ሄደህ ልታሳምናት ልታወራት አትችልም። እኔ ምንም በግድ አይደለም እኮ ላዋራት ነው። ካሁን በኋላ ያለቀ ጉዳይ ነው። አርግዛለች ሄርሜላ። ከሄርሜላ ጋር ላይፍ ጀምረዋል። አብረውም እየኖሩ ነው አልፎ አልፎ ገብቷል። ከዚህ በላይ ምን ትልቅ ነገር አለ? እኔ አሁን ኤፍሬምንም ሩታንም ማናገር እፈልጋለሁ። በግድ ከነሱ ጋር ሊሆን አይችልም። ይሄ ልጅ በፍቅር መጀመሪያ ነበረ እኮ። አሁን ምን ያደርጋል? የሆነ ነገር ከተፈጠረ በኋላ በመጀመሪያ ማውራት ያለብህ ጓደኛዬ ነው እኮ በልጁ ነው የመጡበት። ሰምተኛል። በምንም ይምጡበት ማውራትን ማስተካከል ችግር ተፈጥሯል። ሉላ ሞታል ብለው ነው የጠሩት። ከዛ ደግሞ ሄርሜላን እንድትመጣ አረጉ ቤት ካለ በእናት ምንም ብለው ይጥሩት። አንድ ነገር በቃ ለምን ስሜት ውስጥ አታስገባኝ። እኔ አከብራለሁ፣ ሪስፔክት አለኝ። ነገር ግን ምንም ብለው ይጥሩት፣ ምንም ብለው ቤት ውስጥ ይምጣ። እዚህ ጋር ሄር ሩታ ልትረብሻት አትችልም። ልረብሻት አይደለም። ሰምተኛል። አንተም ደግሞ በእርግጠኝነት ከሩታ ጋር ታረጋለህ፣ ይቅርታ ትጠይቃላችሁ። ይሄ ነው እያሰባችሁ ያላችሁት። ምን አስባችኋል እናንተ ሰዎች? ነው አቤል ለምን አትረጋጋ? ለምን እኔ ተረጋግቻለሁ። በመጀመሪያ ዙሪያ ከሩታ ጋርና ከኤፍሬም ጋር ትታረቃለህ የምትለው እኔ አልተጣላሁም። ከዚህ በላይ ሩታ ላይ አፈ እየከፈ ከዚህ በላይ እያወራ ምንም አልከፈኩም። ይኸውልህ ሰምተኛል አይደለ? ያላግባባን ነገር ስለሆነ ነው ከሷ ጋር ያልሆንኩት። ሰማኛለህ። ያላግባባህ ነገር ከሩታ ጋር ሊሆን ይችላል። አስቀየማህም ሊሆን ይችላል። ሩታ ላይ ደርሰህባትም ደርሳብህ ሊሆን ይችላል። ነገር ግን ያ ሁሉ ነገር አሁን ተወውና አንተም አብርሃምም በእርግጠኝነት ከሩታ ጋር ትታረቃላችሁ። ዛሬ የሁለቱ መታረቅ አንተም ትታረቃለህ። ስለዚህ ሄርሜላ ያለ ቦታዋ የተገኘች ሴት ነች። ያለ ቦታ ደግሞ የተገኘ ሰው ሊከበርም ሊወደስም አይችልም። ስለዚህ ይሄ ነገር ልትረዳ ይገባል። አሁን ሩታን ማውራትም መናገርም አትችልም። እንዴት ነው የምታስቡት? ምን አድርጋችሁ ነው እኔን ደግሞ የምታስታርቅ? እኔ አልተጣላሁም እያልኩ ነው። እኔና ሩታ ማያግባባን ነገር ስላለ በቃ አሁን አንተ ከሩታ ጋር እንደማታወራ ሁላችንም የምናውቀው ጉዳይ ነው። እሺ፣ ምክንያቱም ይሄ ደግሞ የተቀያየመችው የተጣላችሁ ነገር ስላለ ነው። እሺ፣ አሁን ምን አድርገን ለምንድን ነው የምታስታርቀኝ ከሷ ጋር? አሁን ጊዜ ራሱ በእርግጠኝነት በራስ ጊዜ እንደምትታረቁ ይሄ የማይቀር ጉዳይ ነው። ካሌብ አሁን የለም ይኸው በአንተ ፊት ከፈለክ ላውራት፣ ችግር አትፍጣር። እዚህ እንደሆነች አውቃለሁ። ምንድን ነው ከሩታ የምትፈልገው? እኔ ምንም እየፈለግኩ አይደለም። በግድ ምንም እንደማይሆን ልነግራት ነው። እሷ አሁን በግድና በጥቃቅም በልጁ እያያዘችው ከእሷ ጋር እንዲሆን እያደረገች ነው። ይሄ ደግሞ እንደዚህ አይነት ነገር ሩታ እንደማታደርግ አንተ ራስህ ታውቃለህ። ሰማኝ ካሌባ፣ ምን እንደሆነ ታውቃለህ? ልጅ ታሟል ብላ ነው ሮጦ እንዲመጣ ያደረገችው። ገብቶሃል? እሺ፣ መጣ ሄዳል። ከዛ ሄርሜላ እንድትመጣ አደረገ። ከዛ እንዲጣሉ አደረጉ። ይሄ ዝም ብሎ ነገር ነው ልትል ነው? ሄርሜላ ያለ ምክንያት ሩታ ቤት ሄዳለች? ንገረኝ።
አንዳንድ ነገሮች ይገጣጠማሉ። አቤል አይገጣጠሙም። ይኸውልህ በፍጹም ልንገርህ አይደለ ሄርሜላ ሩታ ቤት ልትሄድ አችልም። የሆነ ሴራ አስረው ወይ ደግሞ አብርሃም ከሩታ ጋር ነው ብለዋት እቤት እንድትመጣ አድርጉ። ይኸውልህ አሁን በግድ ምንም እንደማይሆን ላዋራት ብቻ ነው አሁን ሄደው እቤቷ አትቻት ነው እዚህ እንደሆነች ተነግሮኛል። ስለዚህ ምንም አትበል። ከፈለክ አንተ ባለህበት ላውራት። እሺ እሱ ችግር የለም። ነገር ግን ሩታ እዚህ የለችም። ስራ ቦታ ነች። እዚህ እንዳልሆነች አንተ ራስህ ታውቃለህ። ስራ ቦታ ላይ እንደሆነች ታውቃለህ። እዚህ እንደሆነች ተነግሮኛል። አቤል እዚህም ትሁን አትሁን ስራ ቦታ ትሆንም አትሁን ሌላ ጉዳይ። ነገር ግን እኔ አንድ ነገር ላረጋግጥልህ እፈልጋለሁ። አብርሃም ሕፃን ልጅ አይደለም። እግሩ ታስሮ እጁ ታስሮ እዛ ቤት አልመጣም። ሰማኝ። ሲቀጥል ደግሞ ወንድሙ ኤፍሬም እዛ ቤት ውስጥ አለ። ምንም እንዳልተፈጠረ ሲጀመር ሄርሜላ ምክንያት ነው የምትፈልገው። አንድ ነገር ልንገርህ አይደል፣ ሄርሜላ ከአብርሃም ለመራቅ ለመሸሽ ምክንያት ነው የምትፈልገው። ስለዚህ ወንድሙ እዛ ቤት እያለ ከሩታ ጋር ምንም እንደማያደርግ ጠንቅቃ እያወቀች እንደዛ ጥሳ እሪ ብላ መሄዷ ራሱ ሌላ ጉዳይ ነው። ስለዚህ ሄርሜላንና አብርሃምን ማውራት ካለብህ እነሱን አውራ እንጂ ኤፍሬምም ሩታም ምንም ያቀዱት ያሴሩት ሴራ እንደሌለ ላረጋግጥልህ እፈልጋለሁ። እሺ ስማኝ፣ ይኸውልህ በመጀመሪያ ደረጃ ኤፍሬም ወንድሙ እኮ ነው። ኤፍሬም ወንድሙ እንደሆነ እኛም እናውቃለን። ስለዚህ ወንድሙ ላይ ሴራ ያሰራል ብለህ ታስባለህ? ሴራ ያሰራ ሳይሆን ከሩታ ጋር እንዲሆን ይፈልጋል። ስለዚህ ከሩታ ጋር እንዲሆን ስለሚፈልግ የትኛውም ነገር ማድረጉ አይቀርም። ስለዚህ አሁን አቤላ ለምንድን ነው የማትረጋጋው? እኔም ሌላ ብለው መሰለኝ ሩታ ይኸውልህ ከፈለክ ሄደህ አስታርቃለሁ። ለሰላም ከሆነ እኔ ራሱ ሄጄ አስታርቃለሁ። ሰምተኛል አይደል? ስማኝ አብርሃም ማለት ነው በግድ ከሷ ጋር ሳያፈቅራትና ሳይወዳት ከሩታ ጋር እንዲሆን አልፈልግም። የሚያፈቅራትና የሚያከብራት ልጅ ያረገዘችለት ሄርሜላ አለች አይደለ? ከሷ ጋር ነው መሆን የሚፈልገው። ስለዚህ ሩታ በግድ ከሷ ጋር ማይሆን እንደማይፈልግ ልነግራት ነው። እዚህ እንዳለች ተነግሮኛል። ሩታን ከፈለግ መጀመሪያ መታረቅ ከፈለግ እኔ ገብቼ አስታርቃለሁ። ለሰላም እኔ ከሩታ ጋር ካልተታረቅ በዚህ ስሜት ሆነ እንድታገኘት አልፈልግም። አቤል ተረጋጋ። እግዚአብሔርን ተረጋጋ። ከማንም ጋር መጣላት አልፈልግም። ነገር ግን ሩታ ያለ ፍላጎቱ አግታው ቤቱ እንዳላመጣችው እያወቅ በልጁ ምክንያት ነው የጠራችው እያልኩ ነው። ከዛ ደግሞ ሄርሜላ የለም ቤቷ እንድትመጣ አደረገች እያልኩ ነው። እሺ ተረጋጋ። አንዴ ተረጋግተን እናውራ። እናንተ አንዴ ተረጋግተን እናውራ። አውቃለሁ ስሜታው ነው እኮ ልታወራት ነው። እኔ አንተ በእርግጠኝነት የምትታረቃት በሰላማዊ መንገድ የምታወራ ከሆነ ይዤ እሄዳለሁ ያለችበት። ይኸውልህ በዚህ ሁኔታ አትሄድም። በሰላም ነው ላዋራሽ የፈለግኩት። ይኸውልህ የሚወደው የሚያፈቅረው አብርሃም ሄርሜላን ነው እያልኩ ነው። የሄርሜላና የአብርሃም ህይወት እያበላሹ ነው ኤፍሬምና ሩታ ማንም እያልኩ እኮ ነው። ስለዚህ በግድ ከሷ ጋር ፍቅር የሌለበት አንድ ላይ መሆን ምን ያደርጋል? በልጁ እየያዘችው ማስፈራረት አለበት። ይሄ ልጅ የለም ደንጉጦ የመጣው በልጅ ስለጠራችው ነው። ልጅ የሆነ ነገር ሆኗል ስላለችው ነው። ስለዚህ ማለት ነው እሺ አቤል አንዴ ተረጋግተን ነው። እግዚአብሔር እንደዚህ ሆነ በእናትህ ለኔ አንዴ ተረጋጋ አቤል። እግዚአብሔር እንደዚህ ሆነ እንዴት አልፈልግም። እኔ ለምንድን ነው ማሰማኝ አቤል? እሺ አውቃለሁ ስሜታዊ ይሆናል። አብርሃም ላይ ሴራ አስረዋል፣ ሴራ አቀጣቅሏል እያልከኝ ነው። ነገር ግን አንድ ነገር እንድትረዳኝ እፈልጋለሁ። አብርሃም ላይ ሩታም ሆነች ኤፍሬም ምንም ያቀዱት እቅድ ያሴሩት ሴራ እንደሌለ 100% ተረጋግሃለሁ። ሲቀጥል ደግሞ ሄርሜላም ሆነች የትኛውም ሰው ያለ ፍላጎቱ ያለ ሐሳቡ ከሱ ጋር እንዲሆን ማንም ስለማንፈልግ ሩታም ያለ አብርሃም ፍቃድ ያለ አብርሃም ፍላጎት ከሷ ጋር የምታረግበት ምንም ምክንያት እያረገች ነው። ምክንያቱም ማለት ነው አሁን ቦታም እየሰጣት አይደለም፣ ጊዜም እየሰጣት አይደለም። ረስቷል ሁሉ ነገር ያለው ስማኝ፣ እኔ አወራህ አይደል? ሁሉ ነገር ያለው ከሄርሜላ ጋር ነው። ምክንያቱም ላይፉን እያስቀጠለ ፍቅሩን እያስቀጠለ ያለው ከሄርሜላ ጋር ነው ሁሉ ነገር ያለው። ስለዚህ ረስቷት ስለሆነ በአንዳንድ ልጅ ስላለው ከሷ በልጅ እያስፈራራችው ቤት ድረስ እንዲመጣ እያደረገች ከዛ ደግሞ ሄርሜላም ቤት ድረስ እንድትመጣ። አሁን አንተ ይህ ሁሉ ስሜታዊ ሆንከው እንደዚህ የተናደድከው ትናንትና ሩታና አብርሽ ለምን ተገናኙ? ለምን ያበሙ ነገር ተፈጠረ ብለን ሴራ እያሴሩ ስለሆነ ሴራ ለምን ሆነ ሴራ ምክንያቱም ምን እንደሆነ ታውቃለህ? ልጁ ምንም ሳይሆን ሉሌ ምንም ሳይሆን ሉሌ የሆነ ነገር ሆኗል ብለው የጠሩት ኤፍሬምም ሩታ። ስለዚህ ሄርሜላም ቤት እንድትመጣ አብርሃም ከመጣ በኋላ ሄርሜላም ቤት እንድትመጣ ነው
ይሄንን ነገር እሺ አንተ ሩታ ማግኘት የምትፈልገው ለሰላም ልትታረቀ ሰላም ልትፈጠር ከሆነ አገናኛለሁ። ሌላ ነገር የምትፈጠር ከሆነ ፈጽሞ አላገናኝም። እኔ የምን ሰላም ነው? እኔ ላዋራት ነው። ምንም ማዋራት ይባላል። ምክንያቱም አንተ በዚህ ሰዓት ሄርሜላም ልካ ሊሆን ይችላል። ሄርሜላ እቅዷ ሐሳቧ እየፈረሰ እኔ ሄርሜላም አስተገናኘው ምን አይነት ሐሳብ ነው? አይታወቅም። የእናንተ አላውቅም። አከብርሃለሁ። ነገር ግን ሄርሜላ ልካ ሄርሜላ እቅድና ሴራ አሴራችሁ የምታደርገው ነገር እንዳለው በምንም ማውቀው ጉዳይ የለም። የምን ሴራ ነው? እኛ ጋር የምን ሴራ አለ እንዴ? ምን እናርጋችሁ? ደርሰንባችሁ እናውቃለን እንዴ? መድረስ ምን አለ? ይሄ መድረስ የለም። ቤቷ ድረስ ያለ ፍላጎቷ መጥተህ ቤቷ ድረስ ስታጣት ጭራሽ ሌላ ቦታ እያፈለካት ማይሆን ህይወት እየበጠበጠች ነው እንዴ? ሳትፈለግ እንደተፈለገ ኖ እያደረክ ያለው ነገር ይሄዛ። ምክንያቱም ቤቷ ድረስ ሄደህ ስታጣት ጭራሽ ከተማው ላይ እያፋለከ ምን እንደዚህ ይደረጋል እንዴ? አንተ ምንም እንኳን የአብርሃም ነገር ቢያሳስብህ የሄርሜላ ነገር ቢያሳስብህ እኛም የሩታ ነገር ያሳስበናል። የሩታ ነገር ያሳስባል። ስለዚህ እንደማይፈልጋት ነገር በቃ እሱ ይንገራት ነግሯታል። በቃ ከልጅ አሁን በልጅ በምንም ይጥራቸው በምንም ቤት ይጥሩት ኤፍሬምና ሩታ በቃ መጥቷል ሄዷል። በቃ እሺ አሁን በግድ እኮ ብዙ ነገር የሰውን ትዳር እያበላሸች ነው ሩታና ኤፍሬም ገብቷል አይደል? ለዛውም የሆነ አቅመ ደካማ ነው በልጁ በኩል በቃ አብርሃም ማለት ነው ገብቷል አይደል? ተሸናፊ ሩታና ኤፍሬም አብርሽ ላይ ምንም ያቀዱት እቅድ የለም፣ ምንም ያሰሩት ስራ የለም። ትናንትና ሄርሜላ መጣ እንደዛ የተፈጠረው ነገሮች ተገጣጥሞ እንጂ ሁለቱ በፍጹም እንደዚህ እንደማያደርጉ 100% እርግጠኛ ነኝ። ሰላም ልትላት ነው ቤቷ ድረስ የመጣችው ሄርሜላ። የራሷ ባሌ የእሷ ስላልሆነ ባሏ ቀንታ ይቀማብኛል የሆነ የሰው ነገር የሰው ነው በመጀመሪያ ደረጃ። ስለዚህ የእሷ እንደማይሆን ስለምታረጋግጥ ስለምትጠረጥረው የሩታ አይደለም አብርሃምን ትጠረጥረው በጥርጥር ላይ ደግሞ የሚቆም ትዳር ስለሌለ አንደኛ ነገር ቤት ድረስ እንዲመጡ ያደረጉት ኤፍሬምና ሩታ ናቸው። ምክንያቱም እሷ በምንም ልታሸንፋት ተደውሎላት ነው ቤት ድረስ የመጣችው። እሺ መጣች አንደኛ ነገር። ከዛ ደግሞ ከሩታ ጋር አየቻቸው። እሺ አንድ ጥያቄ ልጠይቅህ። ሄርሜላ ሩታ ቤት ስትመጣ አብርሃምና ሄርሜላ ምን እያደረጉ ደረሰችባቸው? እዛ ጋር ኤፍሬም አለ ልጅ አለ ምን እየተደረገ ደረሰችባቸው? ምን አብርሃምማ ምንም አያደርግም። ሱ ለምን በዚህ ልክ ነገሮች ሆት ታደርጋለህ? ለምን ስሜታዊ ትሆናለህ? አብርሃም ቤት ውስጥ ምንም አያደርግም ከዚህ በኋላ በቃ ምንም ካላደረገ አንተ ለሰላም ከሆነ ይሄዳለው፣ ካልሆነ ግን በቃ አቤት መሄድ ካለበት ትሄዳለህ። ካሊብ ልቀቀኝ፣ ይኸውልህ ልቀቀኝ። እኔ እኮ ከአንተ ጋር መታገልም መጣላትም ምናምን ፈልጌ አይደለም። ሰምተኛል አይደለ? እዚህ እንዳለች ስለማቅ ነው በስትክክል እያወራሁ ያለው ገብቶሃል አይደል? በሰው ትዳር ደግሞ እኔ እናንተ መጣላት የለብንም፣ ሌላ ነገር ውስጥ መግባት የለብንም። ስለዚህ በስትክክል ላወራት ነው የመጣሁት። በግድ አብርሃም ለአንቺ ሊሆን አይችልም። በአንዳንድ ጥቃቅም ምክንያት አብርሃም ለመያዝ አትሞክሪ ብቻ ልላት ነው የመጣሁት። ምናልባት ይህንን ወሬ ገብቷት አርፋ ከተቀመጠች ብዬ ነው። ገብቶሃል አይደለ? ብዙ ነገር እያደረገች ነው። እቺ ልጅ እስካሁን አውርቻት አላውቅም። አብርሃም አይጠቅምሽም ምናምን ብያት አላውቅም እስከዛሬ ማለት ነው። አውርቻት አላውቅም። ለምን እሷን አግኝቻት አውርቻት አላውቅም። ዞሮ ይሰጣል። ቪዲዮዎችህ እንደምታዩት አንተ ራሱ ጠንቀህ ታውቃለህ። እሱ ሌላ ጉዳይ። ነገር ግን አሁን እኔ እናንተ ሌላ ሰጣ ገባ ሌላ ነገር ውስጥ መግባት ስለሌለብን አንተም ሄርሜላም አብርሃምም ሁላችሁም ስነ ስርዓት የምትይዙ ከሆነ ስነ ስርዓት ያዙ። ለምን እንደሆነ ታውቃለህ? በቃ እች ልጅ የራሷን ህይወት እየኖረች ነው። ትናንትናም አጋጣሚ ተፈጥሮ ቤት መጣ፣ እሷ መጣች፣ ተገጣጠመ አይደለም ሶ በዚህ ልክ አንተም ስሜታዊ መሆን አይጠበቅም። ሌላ ነገር ለመፍጠር አትስማኝ። ሄርሜላን ጠንቅቄ እንዳወራ እኔንም ስማኝ። ሄርሜላን ጠንቅቄ አውቃታለሁ። ጠንቅቄ ማውቃት ምን እንደሆነ ታውቃለህ? መቼም ቢሆን ምንም ሳይፈጠር ሩታ ጋር ልደርስ አችልም ሄርሜላ። ምክንያቱም ሩታ ጋር ምን አለ? ምንም የለም። ሄርሜላ የሚያስደርሳት ነው። ትጠረጥራለች። ጠርጥራ አይደለም። ይኸውልህ ስማኝ፣ ይኸውልህ ልንገርህ አይደል? ጠርጥራ አይደለም፣ ጠርቷት ነው። ቤቷ ድረስ መጥቶ አብርሃም እንደመጣ አብርሃም ስራ ነኝ ብሏት ነው ሁሌ የሚሄደው። አብርሃም ደግሞ ደንግጦ ና ቤት ልጅህ የሆነ ነገር ሆኗል ብለው ነው ኤፍሬምም ሩታም የጠሩት። ስለዚህ ሄርሜላን ቤት ድረስ እንድትመጣ አድርጎ ስለዚህ የሆነ ነገር እንዲፈጠር አድርጎ ምንም እንዲፈጠር አይደለም። ሲቀጥል ደግሞ ይኸውልህ ኤፍሬምም ሆነ ሩታ አብርሃምን እዚህ እንደዚህ ሴራ አሲረው ሊያገኙት አይችሉም። ለማንኛውም ስማኝ፣ ሄርሜላ እንደዚህ ታረጋች። በቃ አወራህ አይደል? ይኸውልህ ስማኝ፣ እንደዚህ ብቻ በለልኝ። እሺ አንዴ ስማኝ፣ እንደዚህ ብቻ በለኝ። በግድ ፍቅር ሳይኖር በግድ ምንም ነገር እንደማይሆን ንገራት። ይኸውልህ እሷ ትለፋለች እንጂ ሁሉ ነገር ውድቅ ነው። የሚያሴሩ ሴራ፣ የሚያደርጉት ነገር ሁሉ ነገር ውድቅ ነው። በግድ የሚሆን ነገር የለም። ፍቅር በግድ መጥቶ አሁን አብርሃም በሆነ አንዳንድ ነገር ይዛው መታ
አሁን አብርሃም ደስተኛ ሆኖ ይኖራል አይኖርም? ስለዚህ ይህንን ብቻ ንገረኝ። እኔ ካንተ በሰው ትዳር ካንተ ጋር መጣላት አልፈልግም። ካንተ ጋር ከየትኛውም ሰው ጋር መጣላት አልፈልግም። አመሰግናለሁ።